ሰበር ዜና ያለን ውድ አድማጭ ተመልካቾቻችን ህወሓት ሲፎክር እንደከረመው ወልቃይትን ለማጥቃት እና ገዢ መሬትን ለመያዝ በጠለምት አካባቢ ጥቃት የመክፈት ሙከራ አድርጓል። ሆኖም የመከላከያ ሰራዊት በጠለምት አካባቢ የተሰነዘረውን ጥቃት በብቃት መክቶ መደምሰሱ ተገለጸ። ያው እንደምናውቁላችንም በሰሜን ኢትዮጵያ ጠለምት አካባቢን በቁጥጥር ስር ለማዋል የሞከሩት የህወሓት ታጣቂዎች በኢትዮጵያ መከላከያ ሰራዊት ብርቱ እርምጃ እንደተወሰደባቸውና ጥቃቱም ያው መክኖ መቅረቱ ታውቋል። እንግዲህ ይሄ ዛሬ ጠዋት መሆኑ ነው። እንደ መረጃዎቹ ገለጣ ታጣቂዎቹ ያው ሰሞኑን ሲፎክሩ በዚህ ሳምንት መጨረሻ ጠለምትን ተቆጣጥረን ወልቃይት እንገባለን የሚሉ ፉከራዎች ሲያደርጉ ሰንብተዋል። በዚሁ መሰረት እንደ መረጃዎች ገለጻ ተሆነ ታጣቂዎች በጠለምት በኩል አዲስ የጦርነት ግንባር ለመክፈትና ይህንኑ ወልቃይትን ለመቆጣጠር ይረዳናል ያሉትን ስልታዊ ቦታዎችን ለመያዝ ሙከራ አድርገው ነበር። ሆኖም ግን በአካባቢው የነበረው የፌዴራል መከላከያ ሰራዊት በወሰደው ፈጣንና የተቀናጀ የመልሶ ማጥቃት እርምጃ ጥቃት አድራሾቹን ኃይል ሙሉ በሙሉ መደምሰሱ ተገልጧል። ከዛም ያመለጡት ፈርጥጠዋል። በአካባቢ የጠለምት አካባቢ ሚሊሻዎችም እነኚህን ታጣቂዎች አዝረክርከው እንደመለሷቸው ተጠቅሷል። እዚህ ላይ የምናያቸው ነጥቦች አንደኛ ታጣቂዎቹ ጠለምትን በኃይል ለመያዝ ያደረጉ ሙከራ በሰራዊቱ ንቃት መክኗል። ሁለተኛ መከላከያ ሰራዊት ዘመናዊ የጦር መሳሪያዎችንና ስልቶችን በመጠቀም የታጣቂዎቹን ምሽግና ተንቀሳቃሽ ኃይል መደምሰስ ችሏል። ሶስተኛ በአሁኑ ወቅት የጠለምት አካባቢው ሙሉ በሙሉ በመከላከያ ሰራዊት ቁጥጥር ስር እንደሚገኝና በተለመደው ሰላማዊ ሁኔታ ላይ በተረጋጋ ይዘት እንደሆነ ታውቋል። የመከላከያ ከፍተኛ መኮንኖች እንደገለጹት ሰራዊቱ የሀገሩን ሉዓላዊነትና የሕዝቡን ደህንነት ለማስከበር በማንኛውም ጊዜና ቦታ ዝግጁ መሆኑን በወሰደው እርምጃ በድጋሚ አረጋግጧል። በታጣቂዎቹ በኩል የነበረው እንግዲህ የተደራጀ እንቅስቃሴም በመከላከያ ብርቱ ክንድ በመበታተኑ ተጠቅሷል። ምንም እንኳ በጠለምት አካባቢ ስላለው የጸጥታ ሁኔታ የሚወጡ መረጃዎች ቢኖሩም የአካባቢው ሁኔታ እጅግ ስሜታዊና ውስብስብ መሆኑ ይታወቃል። ያው በቅርብ የወጡ ዘገባዎች በአካባቢው የተፈናቃዮች መመለስን በተመለከተ የፖለቲካ ውጥረቶች እንዳሉ ይጠቅሳሉ። ያው መከላከያ ሰራዊትም እንግዲህ በጠለምት ድል መቀናጀቱ ተገልጿል። የታጣቂዎቹ እንቅስቃሴ የኤርትራ ሙቀት መለኪያ ነው ተብሏል። ያው በጠለምት ግንባር አዲስ ጦርነት በመክፈት ስልታዊ ቦታዎችን ለመያዝ የሞከረው ህወሓት ታጣቂ ኃይል በኢትዮጵያ መከላከያ ሰራዊት ብርቱ ክንድ መደምሰሱ ተረጋግጧል። ይህ ወታደራዊ እርምጃ በክልሉ ያለው ኃይል ሚዛን ከማሳየቱም በላይ ከጀርባው ያሉ የጂኦፖለቲካ ሴራዎችንም ገልጦ አሳይቷል። እውነት ለመናገር እንግዲህ የውጊያው ዝርዝርና የሰራዊቱ ድልን ስናይ የህወሓት ታጣቂዎች ጠለምትን ለመቆጣጠር ያደረጉት ሙከራ ከፍተኛ ዝግጅት የተደረገበት ቢሆንም በመከላከያ ሰራዊት የደህንነት መረብ ቀድሞ ተደርሶበታል። ሰራዊቱ በወሰደው የተቀናጀ የምድር ጥቃት አንድ የታጣቂዎቹ ቁልፍ የምሽግ ቦታዎች መደምሰስ ችሏል። ሁለት ለጥቃቱ የተሰናዱ የጦር መሳሪያዎችና ሎጂስቲክስ ጥቅም ላይ ሳይውሉ እንዲወድሙ ተደርጓል ወይም አዝረክርከዋቸው እንዲሸሹ ተገደዋል። በአሁኑ ወቅት ጠለምትና አካባቢው ሙሉ በሙሉ በአካባቢው ሚሊሻዎችና በፌዴራል መንግስት ቁጥጥር ስር መሆናቸው ተረጋግጧል። ያው እንግዲህ ዝጋ አንድ ትንተና መስጠት ያለብን ጉዳይ ህወሓት እንደ ኤርትራ ቴርሞሜትር እያገለገለ መሆኑን ልንረዳ ይገባል። ይህንንም ዘርዘር አድርጎ ለማየት የፖለቲካና የወታደራዊ ተንታኞች እንደሚሉት ይህ ጥቃት የህወሓት ገለልተኛ ውሳኔ ብቻ ላይሆን ይችላል። ኤርትራ በአካባቢው ያለውን ሁኔታ በቅርበት እየተከታተለች እንደሆነ የሚጠቅሱት ተንታኞች ሁኔታውን በሚከተለው መልኩ ይገልጹታል። ይህም ኤርትራ ህወሓትን እንደ ቴርሞሜትር ወይም የሙቀት መለኪያ እየተጠቀመችባት ትገኛለች ይላሉ
እውቅ ተንታኞች እንደ ተንታኞች ገለጻ አስመራ የህወሓትን እንቅስቃሴ በመመልከት የኢትዮጵያ መከላከያ ሰራዊትን የሙቀት መጠን ወይም የዝግጅነት ደረጃ ትለካባታለች በህወሓት ወይም ትለካለች። ማን? አስመራ። ይህም አንደኛ መከላከያ ለድንገተኛ ጥቃቶች ያለውን የምላሽ ፍጥነት ምን ያህል እንደሆነ ለማወቅ፣ ሁለተኛ ሰራዊቱ በአሁኑ ወቅት ያለውን የሰው ኃይልና የቴክኖሎጂ ብቃት ለመፈተሽ፣ ሶስተኛ የፌዴራል መንግስት ለድንበር አካባቢዎች ያለውን ትኩረት ጥበቃ ለመገምገም ወይም ያለውን ትኩረትና ጥበቃ ለመገምገም ስትል ህወሓትን እንደ ተርሞሜትር አስመራ እየተጠቀመችበት መሆኑ ብዙ ተንታኞች የሚስማሙበት ጉዳይ ሆኗል። በመሆኑም በጠለምት የታየው የህወሓት ሽንፈት ለታጣቂዎቹ ብቻ ሳይሆን ሁኔታውን ከርቀት ለምትታዘበው ኤርትራም የመከላከያ ሰራዊት ለማንኛውም ትንኮሳ ዝግጁ ነው የሚል ግልጽ መልእክት እያስተላለፈ ሆኗል። እንግዲህ በአሁኑ ወቅት በመላው የጠለምት ወረዳ ሰላም የሰፈነበት እንደ ወትሮ ሁሉ መከላከያ ሰራዊቱም አካባቢውን የማጽዳትና የጥበቃ ስራውን አጠናክሮ የሚቀጥልበት ወይም የቀጠለበት፣ መንግስትም ህዝቡ የተለመደ ስራውን እንዳያከናውን ሁኔታዎችን ያመቻቸበት እንደሆነ ተመልክቷል። እዚህ ጋር የወደፊት ኢትዮ ኤርትራ ግንኙነትና የጠለምቲ ኩነት እንድምታውስ ምንድን ነው ብለን ስናይ በጠለምቲ የተካሄደው የሙከራ ጥቃት መክሸፉ ያው እንደሚታወቀው ሰሞኑን ሲፎክር የነበረው የህወሓት አንጃ ወልቃይትን በአንድ ሳምንት ውስጥ እንቆጣጠራለን፣ ትናንትና ከዛ በፊት ባሉ ቀናት ማለት ነው። ይህንንም ለማድረግ ጠለምትን እንደ ስትራቴጂክ ቦታ ለመያዝ የቅርብ እቅድ በማድረግ ዛሬ ጠዋት ከላይ በተጠቀሰው መልኩ ሙከራዎችን አድርጎ ያው ሰራዊቱ የደረሰው እንዳልሆነ ሆኗል። ከሰራዊቱ ከመድረሱ በፊት ግን በአካባቢ ሚሊሻዎች ተዝረክርኮ ቅራቅሞውን ጥሎ መገናኛ ምንም የመሳሰሉትን የተለገሰለትን የሚሆን የራሱን ከሻዕቢያ ወይም ከላኪው ከተርሞሜትር ለኪው ማለት ነው አዝረክርኮ እንዲሄድ ተደርጓል። ያው እንድምታው በጠለምት የተካሄደ የሙከራ ጥቃት መክሸፍ እና ኤርትራ ህወሓትን እንደ ተርሞሜትር ወይም የሙቀት መለኪያ የመጠቀሙ እሳቤ በሁለቱ ሀገራት ግንኙነት ላይ የሚከተሉትን ዋና ዋና ተጽዕኖዎች ያሳርፋል ተብሎ ይገመታል። ያው እንግዲህ 2011 ወይም 2018 ሰላም ስምምነት መፍረስና የጥርጣሬ መንፈስ መንገስ ይኸውም እንደ አውሮፓ አቆጣጠር በ2018 የተጀመረ የታሪካዊ የሰላም ስምምነት በአሁኑ ወቅት ወደ ፍጹም ጥርጣሬና የቃላት ጦርነት ተቀይሯል። የጠለምቱ ክስተት የኤርትራ ለኢትዮጵያ ሰላም ያላትን ቁርጠኝነት ጥያቄ ውስጥ የሚጥል ሲሆን ግንኙነቱም ከጓደኝነት ወደ ቀጥተኛ ተቀናቃኝነት መሸጋገሩን አረጋግጧል። ያው ይሄ የተሰነበተና የበሰለ ጉዳይ ነው። ሌላው ሁለተኛው የወኪል ጦርነት ወይም ፕሮክሲ ወር መስፋፋትን ያመላክታል። ኤርትራ ህወሓትን እንደ ተርሞሜትር ትጠቀማለች የሚለው ትንታኔ በቀጣይ ግንኙነቱ በለዘበ መልኩ ሳይሆን በወኪል ኃይል አማካይነት እንደሚቀጥል ያመላክታል ወይም ያሳያል። ኢትዮጵያ የውስጥ ታጣቂዎቹን ከውጭ ኃይሎች ወይም ኤርትራ ጋር በማያያዝ ብሔራዊ ደህንነቷን ይበልጥ ለማጥበቅ ትገደዳለች። የኢትዮጵያን ሰራዊት አቅም ለመፈተሽና ሰራዊቱ በተለያዩ ግንባሮች ተወጥሮ እንዲቆይ ለማድረግ ህወሓትና መሰል ቡድኖችን መጠቀሟን ልትቀጥል ትችላለች ኤርትራ። ሌላው የባህር በር ፍላጎትና የድንበር ወታደራዊ ግንባታ በሚመለከት የኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ለኤርትራ ስጋት ሆኖ ቀጥሏል። የጠለምቲ ውጊያና የሰራዊቱ ድል ኢትዮጵያ በሰሜኑ ግንባር ያላትን ወታደራዊ በላይነት የምታሳይበትም ነው። 2 ኤርትራን በበኩሏ በድንበር አካባቢ የምታደርገውን ወታደራዊ ክምችት እንዲታጠናክርና የመከላከያ ቀጠና ወይም በፈር ዞን ለመፍጠር እንድትሞክር ያነሳሳታል። ሌላው አራተኛ ደረጃ የምናየው የፕሪቶሪያ ስምምነት ጣፋንታስ ብለን ስናይ በፌዴራል መንግስቱና በህወሓት መካከል ያለው የፕሪቶሪያ ስምምነት በኤርትራ ጣልቃ ገብነትና በታጣቂዎቹ እንቅስቃሴ ምክንያት አደጋ ላይ ሊወድቅ ችሏል። ህወሓት ከኤርትራ ጋር የሚወግን ከሆነ የፌዴራል መንግስት ስምምነቱን ዳግም ሊመረምርና ያው ይበልጥ ጥብቅ የሆኑ ወታደራዊ እርምጃዎችን ሊወስድ ይችላል።
አምስተኛው ቀጠናዊ ተጽዕኖን ስናይ ይሄ ሆርን ኦፍ አፍሪካ ዳይናሚክስን በምንመለከትበት ጊዜ የኢትዮ ኤርትራ ግንኙነት መበላሸት የቀንዱን አፍሪካን ፖለቲካ ያናውጠዋል። ኤርትራ ከግብፅና ከሶማሊያ ጋር የምታደርገው ግንኙነት መጠናከርና ኢትዮጵያ በጠለምት ግንባር የምታሳየው ጥንካሬ ቀጠናውን ወደ አዲስ የኃይል ሚዛን ፍለጋ ይገፋፈዋል። በአጠቃላይ የጠለምት ኩነት በሁለቱ ሀገራት መካከል ያለውን ግንኙነት ወደ ቀድሞ ሰላምም ጦርነትም የሌለበት ኖወር ኖ ፒስ ሁኔታ ወይም ወደ ቀጥተኛ ግጭት ሊያመራ የሚችል ወሳኝ ምዕራፍ ነው። ኤርትራ ህወሓትን እንደ ቴርሞሜትር መጠቀሟን ከቀጠለች ኢትዮጵያም ምላሿን ከታጣቂዎቹ አልፋ ወደ ቴርሞሜትር ያዡ ማለት ወደ ሻዕቢያው ንጉሥ ኢሳያስ አካል ልታዞር የምትችልበት እድል ሰፊ ነው። ይሄ ሳይታለም የተፈታ ሀቅ ነው። በጠለምት አካባቢ የታየው ወታደራዊ ግጭትና የኤርትራ ስውር እጅ መኖር በዓለም አቀፍ ማህበረሰብ ዘንድ ከፍተኛ ትኩረት የሚሰጠው ጉዳይ ነው። ይህ እንተንተርሶ ሊሰጡ የሚችሉ ዓለም አቀፍ ዲፕሎማሲያዊ ምላሾች በሚከተሉት ሊጠቃለሉ ይችላሉ። ዓለም አቀፉ የዲፕሎማሲያዊ ምላሾችና ስጋቶችን ስናይ በኢትዮጵያ ሰሜናዊ ክፍል የሚቀሰቀስ ማንኛውም አዲስ ግጭት ከሀገር ውስጥ አልፎ ለቀጠናዊ ለዓለም አቀፍ ተዋናዮች ትልቅ ስጋት እንደሆነ ሲጠቀስ ቆይቷል። አንድ የአፍሪካ ህብረት ወይም ኤዩና ኢጋድ ምላሽ ስንመለከት እነዚህ አካላት የፕሪቶሪያው የሰላም ስምምነት እንዲከበር ከፍተኛ ግፊት ማድረጋቸው አይቀሬ ነው። በስምምነቱ መናጋት ግጭቶች ከቀጠለ የሰላም ስምምነቱ እንደ መፍረስ ስለሚቆጥሩት ሁለቱም ወገኖች መንግስትና ህወሓት ወደ ድርድር ጠረጴዛ እንዲመለሱ ጥሪ እንደሚያቀርቡ ይገመታል። ሌላው የኤርትራ ሚና ኢጋድ በተለይ ኤርትራን ጣልቃ ገብነት እንደ ቀጠናዊ አለመረጋጋት ምንጭ አድርጎ ሊመለከተውና አስመራ እጇን እንድታወጣ ዲፕሎማሲያዊ ጫና ሊያደርግ ይችላል ተብሎ ይገመታል። ሁለተኛው ምዕራባውያን ወይም የአሜሪካና የአውሮፓ ህብረት አቋም ስናይ ምዕራባውያን በሰሜን ኢትዮጵያው ዳግም ጦርነት እንዲቀሰቀስ አይፈልጉም። እንግዲህ ማስጠንቀቂያቸውም ይኖራል። አሜሪካ አጥፊ ወይም ስፖይለር ስለምትላቸው አካላት ኤርትራን ጨምሮ ጠንካራ ማስጠንቀቂያ ልትሰጥ ትችላለች። በተለይ ህወሓት ታጣቂዎች የኤርትራ ቴርሞሜትር ሆነው የሚያገለግሉ ከሆነ ዋሽንግተን በአስመራ ላይ ተጨማሪ ማዕቀቦችን የማጤን እድል ይኖራታል። ሰብአዊ እርዳታን አንጻር ስንመለከት ግጭቱ ሰብአዊ ቀውስ እንዳስከትልና የእርዳታ አቅርቦት እንዳይቋረጥ ዓለም አቀፍ ድርጅቶች ጫና ማድረጋቸው አይቀርም። ያው እንግዲህ ሰብአዊ ቀውስ እንዳያስከትል ለማለት ያክል ነው። ሶስተኛው የቀይ ባህር አሰላለፍና የግብፅ ኤርትራ ሶማሊያ ትብብርን ይሄ ትሪያንጉሌሽን ወይም እነኝህን ሶስቱን ከላባት ስንመለከት ደግሞ በቅርቡ በኤርትራ ግብፅና ሶማሊያ መካከል የታየው ወታደራዊና ፖለቲካዊ ትብብር ይህን ግጭት ሌላ መልክ ይሰጠዋል። በኃይል ሚዛን ስናይ የዓለም አቀፉ ማህበረሰብ በተለይ የተባበሩት መንግስታት ድርጅት ይህ አዲስ ግንባር የኢትዮጵያን የባህር በር ጥያቄ ለማዳከም የሚደረግ ሴራ አካል እንደሆነ ካመነ ጉዳዩን ወደ ጸጥታው ምክር ቤት ሊወስደው ይችላል። የአረብ ሀገራት ሚናን ደግሞ እንደዚሁ ስናይ እንደ ሳዑዲ አረቢያና የተባበሩት አረብ ኤሚሬትስ ያሉ ሀገራት በቀይ ባህር አካባቢ ጦርነት እንዲሰፋ ስለማይፈልጉ በኤርትራና በኢትዮጵያ መካከል ያለውን ውጥረት ለማርገብ በስተጀርባ ወይም ባክ ቻናል የምንለው ዲፕሎማሲ ሊንቀሳቀሱ ይችላሉ። አራተኛው የሰብአዊ መብት ተሟጋች ድርጅቶች ሪፖርት ስናይ በጠለምት አካባቢ የሚደረገው ውጊያ በሲቪል ሰዎች ላይ ጉዳት ካደረሰ ዓለም አቀፉ ሰብአዊ መብት ተሟጋች ወይም ሂውማን ራይትስ ዎች፣ አምነስቲ ኢንተርናሽናል ወዘተ በግጭቱ ተሳታፊ የሆኑ አካላት ላይ ምርመራ እንዲደረግና ተጠያቂነት እንዲሰፍን የተለመደውን ጥሪ ማቅረባቸው አይቀሬ ነው። እንግዲህ በአጠቃላይ የዓለም አቀፉ ማህበረሰብ ዋና ፍላጎት መረጋጋት ነው። የኢትዮጵያ መከላከያ ሰራዊት በጠለምት ያሳየው የመከላከልና የማጥቃት ብቃት ዓለም አቀፍ ተዋናዮች የኢትዮጵያን ወታደራዊ ጥንካሬ እንዲገነዘቡና ምናልባትም በኤርትራ ላይ የሚደረገውን ዲፕሎማሲያዊ ጫና እንዲጨምሩ ሊያደርግ ይችላል።
በአጠቃላይ ህወሓት በጠለምት አካባቢ ላደረገው ትንኮሳ ዛሬ ጥር 18 ቀን ማለት ነው ጠዋት አካባቢ መከላከያም በዚሁ አንጻር ለሰጠው የማያዳግም ምላሽ ከግንባር የተገኙ ዜናዎችን ያጣቀስ ነው መሀል ሜዲያን እንደ ምንጭነት በመጠቀም ነው። መሀል ሜዲያ ከልብ እናመሰግናለን። እንግዲህ የዛሬው ትንታኔያችንን በዚህ እናጠቃልላለን። ሰላም ሁኑ።